የእግዚአብሔር ነገር ሲነገረው የእግዚአብሔርን የእጆቹን ስራ ተአምራቱን እያየ አይምሮ ላይ መጀመሪያ የሚመጣለት አጋንንት። ቼክ አድርጉ፣ ይሄንን ቼክ አድርጉ። የሆነን ነገር ለሰው አሳይታችሁት እግዚአብሔርን ከማድነቅ በፊት መጀመሪያ ላይ የሚመጣለት አጋንንት ከሆነ ሰውየውን የተቆጣጠረው አጋንንት እግዚአብሔር አይደለም። ይኸውላችሁ አንዲት እናት እንደዚህ ያደረገች። ሬዲዮ ጣቢያ ላይ የጠፋ ዘመድም መልእክት ለማድረስ ምናምን ሰዎች ይደውላሉ እና ይደውሉና መልእክታቸውን ይናገራሉ። ለማን ነው እንደዚህ ለሚባል ይሄን ያክል ዓመት አላገኘሁትም ምናምን እያሉ ይናገራሉ። ከዛ በኋላ እቺ እናት ያንን ሬዲዮ ሾው ሰማችና አንስታ ስልኳን ደወለች። ስትደውል እሺ ማዘር ለማን ነው የሚደውሉት? ለእግዚአብሔር። ከዛ ሰውየው ግራ ገባው። ይሄ ደግሞ ሰምተን አናውቅም ምናምን አለና ለእግዚአብሔር ነው የምደውለው። ምን ፈልገው? የቤቴ ያለ አስቤዛ ሁሉም ያስፈልገኝ ስላለቀ ጌታ ሆይ ላክልኝ በሉልኝ፣ በቃ ይሄን ነው ፈልገው ብለው ዘጉ እና ሬዲዮ ጣቢያው ሳቁ ምናምን። ያንን ሬዲዮ ሾው እየሰማ የነበረ ባለ ሀብት ሰውዬ ነበር። ከዛ ሴክሬታሪውን ጠራትና እቺ ሴትዮ ከሚያስፈልጋት ሁሉ በላይ ገዝተሽ ውሰጂላት፣ ግን አንድ ነገር ንገሪያት። ማን ላከልኝ ብላሽ ስትጠይቅሽ ሰይጣን ላከልሽ በያት። ለመሳደብ ፈልጎ ነበር የላከው። ማአት ዕቃ ተሸክማ ያቺ በዛ ቤት ቁጥር አድራሻ ሄዳ አንኳኩታ ሰጠቻት። ከዛ ያቺ እናት ዕቃውን ተቀበለችና ወደ ውስጥ ገባች። ምንም አላለቻትም ለሴትዮ። ከዛ እንዴ ማን እንደላከ መጠየቅ አትፈልጊም እንዴ ስትላት፣ አይ እግዚአብሔር ካዘዘ ሰይጣንም ስለሚታዘዝ ነው አለቻት። የሰይጣን ነው ምናምን አይደል። ኮንሱም በእግዚአብሔር የተደረገ የመጀመሪያ የሚወጣ የእግዚአብሔር ሐሳብ እግዚአብሔርን ሰው ሪጀክት ሲያደርግ ነው። ለዛ ነው እግዚአብሔርን ለማወቅ ባልወደዱ መጠን የማይገባውን እንዲያደርጉ ለማይረባ አእምሮ አሳልፎ ሰጣቸው። እግዚአብሔርን ሪጀክት የማያደርግ ፐርሰናሊቲ ነው ተራ ህይወት የሚኖር። ከእግዚአብሔር ነገር ከሚያረቃችሁ ጋር ለምንድን ነው ጊዜያችሁ የምትፈጁት? አንዳንዶቻችሁ ኢቭን ፍሬንድሺፓችሁ ማስተካከል አለባችሁ። እግዚአብሔርን ብላችሁ ወደ ኋላ ብትዘገዩ እንኳን እናንተ ናችሁ የዘገያችሁ የመሰላችሁ። እግዚአብሔር ከናንተ ከቀደሟችሁ ከሚመስሏችሁ በአመታት ያስቀድማችሁ። ጌታ ፊት ልንገራችሁ፣ አንዳንድን ሰው ይኸውላችሁ፣ ናስቲ ይኸውላችሁ፣ ተራመድ ዝም ብሎ። አንዳንድ ሰው እንደዚህ ነው አይደል አላራምድ ብሎ እየጎተተ ያለ፣ ተራመድ እንደዚህ ነው አይደል እየጎተተ ያለ። ልክ አንድ እርምጃ የተራመደ ሲመስለው ይጎተታል። እግዚአብሔር ጠላታችሁ የያዛችሁ የመሰለው መጎተቻውን ቀስት ነው የሚያደርገው። ለምን በሉ? ጠላት ወደ ኋላ የጎተተ ሲመስል ቀስቱን ካስለቀቃችሁ ለአመታት ነው የሚያስወነጭፋችሁ። እስቲ አሜን በሉ። ወደ ኋላ ጎተትኳችሁ ያለ ጠላታችሁ ቀስት ይኸው ደጋን ላይ እንድትቀመጡ አረኳችሁ። ወደ ኋላ ተለጠጣችሁ፣ ይኸው በእናንተ ፍጥነት የማትደርሱበት ቦታ ትደርሳላችሁ። በህይወት ዘመናችሁ በልፋታችሁ የማትገቡበት በረከት ውስጥ ትገባላችሁ። እዚህም ያላችሁም ይህንም ሚዲያ የምታየው ጭንቅላታችሁ ላይ እጃችሁን አድርጉ። በተለይ አሜሪካ፣ ኢሮፕ ያላችሁ ዲፕሬሽን ውስጥ ትልቅ ጭንቀት ውስጥ የገባችሁ አይምሯችሁ ላይ አታክ የተላከ በናዝሬቱ ጌታ በኢየሱስ ሁላችሁም ጭንቅላታችሁ ላይ እጃችሁን አድርጉ። ቀኝ እጃችሁን አድርጉ። ዛካቲያ ማሱፌ ለካብራዶ ሻካታያ የትኛውም ወደ እናንተ ጭንቅላት የተላከ የዚህ ኤልዛቤል መንፈስ በጌታ በኢየሱስ ስም እንዲሰበር አዝዣለሁ። አሁን እንዲሰበር አዝዣለሁ። እንዲሰበር አዝዣለሁ። መጽሐፍ ቅዱስ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 2 ላይ ሲናገር የመጨረሻው ቁጥር ላይ እንደዚህ ይላል፣ እኛ የክርስቶስ ልብ አለን ይላል። እንግሊዘኛው ደስ ይለኛል። we have the mind of Christ ይላል። ዶሚኔት የሚያደርገው አስተሳሰባችሁ። ስሙኝ፣ እቺ ሂሊንግ ቢሆን ብሌሲንግ ቢሆን ትልልቅ በሮች ቢሆኑ ሜሬጅ ቢሆን የፈለጋችሁት አይምሯችሁ ጋር ነው። ሰይጣን ብሎኪንጉን የጀመረው እኔ ጋር ሰው እንዳይጠጋኝ ምናምን እንደዚህ አይደለም፣ እናንተ ጋር ነው ሎክ ያደረገው። ይኸውላችሁ ፋይናንሻል ብሌሲንግ ሚሊዮኖችን በሉ እዚህ ጭንቅላት ውስጥ ከተዘጋ ነው አይመጡት። እዚህ ጋር ከተዘጋ አይመጡም። ስለዚህ ማድረግ ያለብን የእናንተ ጭንቅላት ሚሊዮኖችን አንደርስታንድ እንዲያደርግ መክፈት ነው ያለብን። ምክንያቱም ሰው ያላወቀው ሊቀበል አይችልም። አንድ የውጭ ሀገር ዜጋ አምጥታችሁ ብር ብትሰጡት ምንድነው ምን ያደርጋል? ምንድነው ይሄ? ልክ ከሌላ ቦታ መጥቶ አንደርስታንድ እንደማያደርግ ሰው የፈለገውን ብትሰጡት ምንድነው ይሄ ምን ያደርጋል ብሎ ነው የሚጠይቀው። ምክንያቱም እዚህ ውስጥ አንደርስታንድ የሚያደርግበት ፓተርን ስለሌለ ሚሊዮኖችን የሚፈልግ ሰው ውስጥ በናዝሬቱ ጌታ በኢየሱስ ስም የእናንተ ሜንታሊቲ ሚሊዮኖችን አንደርስታንድ እንዲያደርግ እንዲከፈት ተናገርኩ። በኢየሱስ ስም ተናገርኩ። ሚሊዮኖች ኢዚ ነው የሚሆኑት። 1000ም 1 ሚሊዮንም ቁጥር ብቻ ነው የሚሆነው ከዚህ በኋላ።
በኢየሱስ ስም ተናገርኩኝ። ትልቅ የመሰላችሁ ቁጥር እንዲቀል ተናገርኩት። ኢዝሊ ወደ እናንተ እንዲመጣ ተናገርኩኝ። ባረኳችሁ በኢየሱስ። ኢት ኢዝ ዳን